ያቆምንበት ምክንያት እዛ ጋር ወታደሮች አሉ። ስነ ስርዓት ይዘን ካልተሻገር ያሻግሩናል ወደ ላይ። ወራሊተሽ የሚያደርግ ሪጀክሽኖች አሉ። ሰላም ፋሚሊ፣ ዛሬ ሜክሲኮ ነው ያለነው። ለስራ አፕሮች ለማድረግ ወተን ያው ሰው መሀል ነው እየቀረጸን ያለነው እኔና ብራዘር። እንዴት አገኘው ሙከራው? ዛሬ ደግሞ ቡድን ስለሆነ ሰፈሩን ጨረሩታል። ትልቁ የተሳሳትነው ነገር በእሑድ እሑድ የእረፍት ቀን ስለሆነ እንዳለ ጭር ብሏል። በቃ ያገኘነው ቦታ ደግሞ ማናጀሩ የሉ። እሑድ ስለሆነ አብዛኛው ማናጀሮች በቃ የሆነ አፕሮች ለማድረግ ስታስቡ እዛ ላይ መወሰን የሚችሉ ሰዎችን ቢሆን ጥሩ። እነዛ ደግሞ ዛሬ የሉ። አይኖርም። ማናጀር ደግሞ አስል ሲያደርጉ አንድ ስራ ብታደርግ ሁለት ዘራም ጭራሽ ደግሞ እሑድ ሲሆን ሌላው ቀን ራሱ በቅጧ ይገኛል እና ኢትስ ቢን ዌስት ማለት ነው። ዛሬ ዌስት ኖርማል አይ ታፕስ ሀፕን ያደርጋል። ቴይለር ከኖረ ከልጅ ስኬት አይኖርም። ውድቀት የሚመጣ ስኬት ምንድን ነው የሚባለው? ውድቀት ብቻ አይመጣውም። አይ ኖርማል ነው ብቻ። ምን ህንጻው ይላል? ህንጻው ነው መሀል ባንኮች ጋር ነው ያለ ነው። ብቻ እንደዚህ ነው ሀሰል የምታደርጉት ፈልጋችሁ ምን ብላችሁ ነው። ይሄ ጅማሮ ስለሆነ ነው። ከሆነ ጊዜ በኋላ ደግሞ ሰው ለራሱ ጠርቶ ኑ ስሩልን እንጂ ምናምን ተብላችሁ ጠራላችሁ። እንደዛ ለመሆን በቃ ብዙ ትጋት ያስፈልጋል። በዛ ላይ ደግሞ ፊልሙ መምጣት አለበት፣ ታዋቂ ካለ በዚህ ጊዜ ደግሞ በቃ የሆነ ሻይን ለማድረግ ፌመስ ወይም ፍሊፈር ሰው ምናምን መጥቶ እንደዚህ አበረታቱት ወይበዱት ምናምን ካልተባለ በራስ ጥረት በቃ በፈጣሪ ከሚያደርጉት በ10 ሺህ ዓመቶች ውስጥ አንድ ጊዜ የሚያደርጉት ምሕረት ያኛው ምሕረት ካልተከሰተ ስኬት ከባድ ነው። ስኬት በቀላል የሚመጣ ስኬት ትላለህ። አይ ብቻ ሀሰል ግዴታ የሆነ መፍጋት አለብህ፣ ማጣት አለብህ። ያን ሰውዬ ምናምን በራም መጠማት ምናምን የሚባሉት ነገሮች ያስፈልጋሉ። አስሩ ውስጡ ሄደህ ካላየኸው በቃ ሰክሰስ ጋራንቲድ ምናምን የሆነ ሳክሪፋይስ ይመጣ ሰክሰስ የለም። ብቻ ከተሳካልን እንደዚህ ፈክተን ነው እኛ ትላል ፈክተን ነው የተሳካል እንድታውቁልን። አረሲ ያቅርበው ጌታው ያቅርበው ቀን አረ ቅርብ ነው። አንድ 5 ዓመት ቢፈጅ ነው አንድ 5-10 ዓመት ብትሆን 10 ዓመት ብቻ ተከተል። ከዛ በኋላ ነገሮች እየተሳከሉ ስሙዝ እየሆኑ ይመጣል። ብቻ ምን ይደረጋል? ሄደን ብዙ ተጓዝን፣ ወደ ደረጃ ወጣን፣ ወደ ላይ ወደ ታች ምናምን። ቲፕ ምን ትላቸዋለህ? እስኪ ቲፕ አሁን እነሱ የሆነ ስራቸው ላይ የሆነ እንትን አፕሮች ማድረግ ቢጠበቅባቸው ምን ቢያደርጉ ጥሩ ነው ትላለህ? ካለባበስ አንፃር፣ ካነጋገር በቃ ያለው ፕላን ነው መች መሄድ እንዳለባችሁ አጣራሁን። እኛ ሁሉ መጣን ቀናችሁን ስኬጁላችሁን አስተካክሉ። እሺ። ሁለተኛ ደግሞ ፖቴንሻል ያለው ሰው እንደዚህ ብዙ ሰዎች በጣም እንትን ነው የሚያደርጉት፣ ይገፋሉ። በቃ ሀሳብን ራሱ ያስጨርሱ አረ ምናምን ነገር ሞራል ተች የሚያደርግ ነገር ነው። ሪስፖንድ ሲያደርጉ እንደዛ ነው የሚያደርጉትና ጀስት ምንም ተቋረጠ መሀል ላይ ስፔስ ሞላ። ሰሞኑን በጣም የቀረጥነው እንትን ሰራለን። ስፔስ ሞላ ተቋርጦ ነው ማለት ምን እያስፈልግ ረሳሁት። ብቻ የሆነ አንድ ስራ ሲሰሩ አንደኛ ስቴጅ ታይም የምትከታተሉበትን ታይም ሰው አብለበደ የሚኖርበት ሰዓት ምናምን ነገር ፕላስ ደግሞ ሰዎች ብዙ ሲጠይቋቸው ምናምን በጣም ሪጀክትም አይነት አለ። ሪጀክታቸው ሞራል ተች የሚያደርግ ሪጀክት የሚያደርጉ አሉ። ዝም በለው እንትን በቃ ፓርት ኦፍ እንትን ነው። በቃ የሆነ አንዱ የስራው አካሄድ ነው ብሎ መገንዘብ ነው እንጂ በቃ የሆነ ኢሞሽናል የሆነ የምትለኩ ከሆነ በጣም ተስፋ የሚያስቆርጥ ነገር ነው ያለው። ፈርስት ላይ ሰላለ ለጅማሩም ሰላጠ ይወርዳል። ሪጀክሽኑ ከባድ ሪጀክሽን ነው ያለው።
ተች ነው ሞራሊ ተች የሚያደርግ ሪጀክሽኖች አሉ። ኖርማል ፌለር ኢዝ ፓርት ኦፍ አወር ጆብ ነው። እኛም ብዙ ሪጀክት ተደርገናል። አሁን እኛ እናወራለን እንጂ ተሸበም ተነቅተናል በጣም። አይ ኢትዮጵያ ውስጥ አብዛኛው ነገር አዲስ ስለሆነ የምትጀምሩት እና እንደዚህ አይነት ነገር ስለሌለ በተለይ አዲስ ስራ ከሆነ ማለት ነው በቃ ማይሆን እናንተ የማጠብቁትን ነገር የሚነግራችሁ ሰው ማአት በቃ አላለ ስራውን ሳያይ እኮ ነው ጀጅ የሚያደርገው። በቃ ፕላስ ደግሞ የሆነ እንዲህ ብዙ አክሰሰሪ ምናምን ይዛችሁ የጆካ ምናምን ሞዴልም ምናምን ነገር እንደዚህ በቃ የሚባለውን ፎርማሊቲ በጀም ፈርስት አንድ ላይ አቅም ላይኖር ይችላል። ሁሉንም አሟልታችሁ ምናምን እንደዛ ሆኖም ግን ያው ካሜራና ስልክ ይዞ ብቻ ነው እንሻገር ከሆነ ጋይስ እዛ ጋር ወታደሮች አሉ። ካሜራዋን ኦፍ ማድረግ አለብን። ያቆምንበት ምክንያት እዛ ጋር ወታደሮች አሉ። ስነ ስርዓት ይዘን ካልተሻገር ያሻግሩናል ወደ ላይ። ህጉም ጠብቋል፣ እንደ ድሮ አይደለም። ከጀርባችን ታያችኋል የሚተማመኑት በቃ አልፈነው ነው የመጣ ነው። አሁን ደግሞ የት ነው ያለው? ኤአይ ሴንተር ነው ፊታችን ነው። እና ደግሞ እኔ ልንገራቸው ሌላ አንደኛ ማድረግ ያለባችሁ ነገር ታርጌታችሁን ወቁ። የምትሄዱበትን ቦታ ምናምን ወቁ። ይመጥኗችኋል፣ የሚመጥኑ አይነት እንትኖች ናቸው ለእናንተ ለምትሰሩት ስራ ወይ አይመጥኑም ምናምን የሚለው ማለት ነው። ሁለተኛ እዛ ሄዳችሁ ከምትርበተበቱ ምን ማውራት እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ እንዴት ማውራት እንዴት ቢዝነሳችሁ እንዴት ኤክስፕረስ ማድረግ እንዳለባችሁ እወቁ። መቼም የእነሱን ቢዝነስ ሰፖርት ለማድረግ ነው አይደል? የእናንተ ስራ ወይ ለማቅለል የሆነ ነገር ስሙዝ ለማድረግ ነው የሆነ የምትሄዱት። ስለዚህ መጀመሪያ የእነሱን ስራ አድንቃችሁ ከዛ በኋላ የራሳችሁ እንዴት እንደሚጠቅማቸው ምናምን አስረድታችሁ ምናምን በቃ አላል ምናምን መሆን አለበት። ከዛ በተጨማሪ ደግሞ ምን የኤአይ ሙከር ማድረግ ጥሩ ነው። ቪዲዮ ስለረዘመ እዚህ ጋር ኮንቲኒው እናደርግላችሁና ከዛ እኛ መንገዳችንን እንቀጥላለን። ሌላ የቀረ የምትላቸው ነገር አለ? ሰብስክራይብ እያደረጋችሁ ጋይስ እናንተን አምነን ነው የኛ ስራ የምንቀበለው። ሰብስክራይብ አድርጉ። ሰብስክራይብ ማድረግ ግዴታ ነው እና ደግሞ ሀሳባችሁን አስቀምጡ። የምናውቀው ነገር ወይም እንዲሰራላችሁ የምትፈልጉትን ነገር ጥያቄ የሆነባችሁን ነገር ምናምን እንትን አድርጉ፣ ኮመንት ላይ አስቀምጡልን እና ትመቹናላችሁ። ሌላ ምን አለ እዚህ ነገር ላይ ነግራችሁ? አይ እኛ ቤት ምንም ፔመንት አንቀበልም። ሰብስክራይብ አድርጉ። በነፃ ነው ነፃ ሆናችሁ ሪላክስ እያደረጋችሁ ቀስ ብላችሁ ነካ ብቻ ሰብስክራይብ አድርጉ ብቻ። ሰሞኑን እየፈጠነ ነው የሰብስክራይብ እንትናችን። አፍጥኑት፣ በደንብ አፍጥኑትና የሚሞላውን ነገር እንሙላ እና ደግሞ ከአሁን በኋላ አሪፍ ያው ስራ አፕሮች አድርገን ስራ ላይ ያለውን ምናምን ነገር እንለቅላችኋለን። ኦፍኮርስ ይጠቅማችኋል። ሞቲቬተር ነው ፉል ፖቴንሻላችን እንድንጠቀም እየሰራ ምንም ሰብስክራይብ ማይጨምር ለባችሁ ያው ሞራል ይመጣል። ጀስት እናንተ ላይ ደግሞ ትልቅ ነገርም አይደለም። ጀስት ንቁት ባካችሁ፣ ንቁት ዝም ብላችሁ ንቁት። ለማንኛውም ይመቻችሁ። ለዛሬ ይሄን ይመስላል። ነገ ባበደ ቪዲዮ እንመጣለን። ይመቻችሁ። ነገ ሌላ ቦታ ልንሄድ እንችላለን። ፕሮባብሊ አዲስ ነው፣ ሰርፕራይዝ ነው። ይመቻችሁ።